የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? እና ማርያም ነኝ። ዛሬ ይዤላችሁ የመጣሁት ትምህርት ደግሞ እንዴት አድርገን በድርብ መደርደር እንችላለን የሚለውን እንግዲህ አሁን የ2025 ማለት ትችላላችሁ ያለውን የድርብ አደራደር ችሎታን የማዳበር ቪዲዮ ነው ዛሬ ይዤላችሁ የመጣሁት። እንግዲህ ቪዲዮውን ሰብስክራይብ እና ሼር እያደረጋችሁ ደግሞ አገልግሎቱን ደግፉ ማለት። እሺ ከድርብ አደራደር ስነሳ ሁሉ ጊዜ ማስታወስ ያለባችሁ ገና በገናን ስንማር እንደምንማረው ሁሉ ቢደረቡ ቁጥሮችን ቶሎ ቶሎ በፍጥነት ለማለት መሞከር። ያ ማለት 4 2 3 1 1 3 1 5 4 5 1 4 4 2 በጣም በፍጥነት ለማለት ሞክሩ። እዚህ ላይ የምትጠነቀቁት 3 1 ልታረጉ ስትሉ 1 3 ይሆንባችኋል። እዚህ ጋር ተጠንቀቃችሁ ለማለት ሞክሩ። ከዛ ምን 1 3 ከዚህ በላይ በጣም የሚፈጥኑ ልጆች አሉ። ከዚህ በላይ ጣታችሁን ቻሌንጅ ማድረግ አለባችሁ ለማፍጠን ማለት ነው። ከዛ 1 5 ከሁሉም ከበድ የሚለው 4 5 ነው። እሱን የምታደርጉት ምንድነው ቴክኒኩ? እንደዚህ ብድግ አድርጋችሁ ግርፍ እንደማድረግ ማለት ነው። በትንሽ ሰከንዶች ምን ማድረግ ማቀዳደም። አድርጋችሁ ድርቦቹን ማለት የመጨረሻው ምንድነው የሚሆነው? 1 4 ብዙ ጊዜ አንጠቀማትም። እሺ እንደዚህ አድርጋችሁ ድርቦቹን እነዚህን ፕራክቲስ ካደረጋችሁ እና አንድ መዝሙር እንድታጠኑ ነው የምፈልገው። አንድ መዝሙር ለምሳሌ እኔ መጀመሪያ ድርብ ስለምድ ያጠናሁት ስምሽ ጉልበት ሆኖኝ የሚለውን መዝሙር የአቤልን በድርብ እንዴት እንደሚዘመር ለመምህሪያውን በጣም ነው የማመሰግነው። መምህሩ በደንብ አድርጎ ነበር ያሳየኝ ማለት ነው። እና ያችን ከለመድኳት በኋላ እጄ በራሱ ምን እያደረገ መጣ? እየታዘዘ ይመጣ ማለት ነው። አሁን ብዙ ሰዎች በቁጥር አትልመዱ፣ በቁጥር አንዴ ከለመዳችሁ በኋላ ያስቸግራችኋል። ትክክል ነው። ቢቻል በቁጥር አለመልመድን የመሰለ ነገር የለም። ነገር ግን ይሄ ፕሮግረስ ነው። አይምራችን ለምሳሌ ታይፕ የምታደርጉ ሰዎች ታውቁታላችሁ። እየለቀምን ነበር የምናደርገው አይደለ? ኤት አለች ቤት አለች እያልን ማለት ነው። ነገር ግን ከሆነ ሰዓት በኋላ ምን እናደርጋለን? ሳናይ ታይፕ ማድረግ እንጀምራለን። ይሄም እንደ ታይፒንግ ነው። አይምሯችን ፕሮግራም አይደል የምናደርገው፣ እናስለምደዋለን። እንደዚህ ነው እኮ የሚዘመር ብለን እናሳየዋለን። እየጻፍን በደንብ ለአይምሯችን ፕሮግራም እንዲያደርግ እናሳየዋለን። ከዛ ቀስ እያለ ራሱ ምን እያደረገው ይመጣል? ጣታችንና ድምፁ እንደገና ጆሮአችን፣ ከዛ አይምሯችን ምን ያደርግና ኮኦርዲኔት ያደርግና ምን ያደርጋል ማለት ነው በራሱ መዝሙሮችን። አሁን እኔ ላይቭ ላይ ስገባ ቲክቶክ ላይ ማለት ነው ብዙ ሰው እንዴት እንደዛ ሆነ እንዴት እንደዛ ቻልሽ ይለኛል ማለት ነው። ግን በቃ ልክ እኔ መዝሙር ሲነገረኝ ለመደርደር ችያለሁ ማለት ነው። ይሄ ፕሮግረስ የመጣው ከምንድነው? ከቁጥር ነው የመጣው። ቁጥር መደርደርን አትቃወሙት፣ ብዙ ምንም መጥፎ ነገር አይደለም፣ ፕሮግረስ ነው። ቀስ እያለ ወደ የት ያድጋል? ወደ በራስ እንደመደርደር በድምጽ ወደ መመራት ይደርሳል። እሺ እና ብዙ ወሬ አታድርጉ። ወይ እኔ በቁጥር ነው እኮ የለመድኩት ምናምን አትበሉ። በቃ ሁሉም ሰው በቁጥር ነው የለመደው። አሁን አብዛኛው ሰው አሁን በገና የሚደረድር ሰው በቁጥር ነው የጀመረው። እና የሆነ ፓኒክ አታድርጉ፣ አይምራችሁን አታጨናንቁት። ዝም ብላችሁ ግን በገናችሁን እየወደዳችሁት እየደረደራችሁ በገናችሁን እያሳመራችሁ ድምፁ ቆንጆ ሲሆን ሁሉ ጊዜ ደርድሩኝ ነው የሚለው። እኔ ትዝ ይለኛል ብቻዬን በነበርኩበት ጊዜ እንዴት መጥቼ ከስራ መጥቼ እንዴት በገናዬን ሊያዝ የሚለው ነገር ነበር እንትን የሚለኝ ማለት ነው። የምሬን ነው የምላችሁ። በገናውን ይዤ እስክደረድር ድረስ ያጓጓኝ ነበር። ምን አደርገው ነበር? እኔ ግን ጧት አሞቀው ነበር፣
እንክብካቤ የሚደረገውን እንክብካቤ በሙሉ አደርግለት ነበርና የኔን በገና ሰው መጥቶ ሲደረድራት ወይ ምን አይነት በገና ናት ነው የሚለው። ሁሉንም በገና እንደዚህ ቆንጆ በገና ማድረግ ይቻላል እና የራሳችሁን ኤፈርትና ጥረት ጨምራችሁበት በገናችሁን ጥሩ አድርጋችሁ ቆንጆ ድምጽ ስጡት። ቆንጆ ድምጽ ከሰጣችሁት በኋላ ደግሞ እነዚህን ነገሮች ፕራክቲስ አድርጉ። ከዛ በኋላ የሚያቀታችሁ ነገር አይኖርም ብሊሚ። ምክንያቱም ሁሉም ሰው ተመሳሳይ የሆነ ጭንቅላት የተሰጠው እንዳጠቃቀማችን ነው እንጂ ሁሉም ሰው የተሰጠው ጭንቅላት ተመሳሳይ ነው። እኛ ፕራክቲስ የምናደርግበት ወይ ነው ትንሽ የሚለያየውና በዛ መልኩ ድርቦችን በእንደዚህ አይነት መልኩ መደርደር ትችላላችሁ ማለት ነው። ለበለጠ መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ለዛሬ አንድ ጥያቄ ጠይቃችኋለሁ። እሺ ወደ ጥያቄው ሄዳለሁ። ይሄ መግቢያ የማን መግቢያ እንደሆነ ሙሉ ስማቸውን በደንብ አድርጋችሁ ትጽፉልኛላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱ። በስብሐት ለእግዚአብሔር።